ሰላም ውድ ቤተሰቦቼ እንዴት ናችሁልኝ? ደህና ናችሁ ወይ? እኔ ደህና ነኝ እግዚአብሔር ይመስገን። እንግዲህ ዛሬ በቪዲዮ ከች ብለናል። ያው ብዙ ማታውቁኛላችሁ፣ አንዳንዶቻችሁ የምታውቁኝም አላችሁ ማለት ነው። እና ደህና ናችሁልኝ? እንዴት ናችሁ? እንግዲህ እኛ ከአረብ ሀገር አዲስ አበባ ከአዲስ አበባ ገጠር ገብተናል። በጣም ነው የሚያምረው። በጣም ፀሐይ አለ። በነገራችን ላይ ያቃጥላል ግን በጣም ነው ደስ የሚለው ማለት ነው። የኔ ውድ ቤተሰቦች ቻናሌን ሰብስክራይብ አድርጉ። እሺ ቻናሌን ሰብስክራይብ አድርጉ፣ ላይክ አድርጉልኝ፣ ኮሜንት አስቀምጡልኝ። እንዲሁም ደግሞ ስደት ያላችሁ እህት ወንድሞቼ እግዚአብሔር አምላክ እንደኔ በስደት አቅፎ ደግፎ እቅፍ አድርጎ ምንም ሳያጎድላችሁ የጸጉራችሁ ዘለላ ሳይጎድል ለሀገራችሁ ያብቃችሁ። እኔም የጸጉሬ ዘለላ ሳይጎድል ለሀገሬ በቅቻለሁ እግዚአብሔር ይመስገን። እና ደህና ናችሁልኛ? እንዴት ናችሁ? ዛሬ አንዳንድ ነገር ልናወራን የመጣሁት አንዳንድ ነገር እንጫወታለን ማለት ነው። እሱ ምንድነው ለመጀመሪያ ጊዜ አረብ ሀገር የሄድኩኝ ጊዜ ታሪኬ ነው ማጫወታችሁ። ብዙዎቻችን በእንደዚህ አይነት ህይወት ያሳለፍን ብዙ አለን። ፀሐይ አለ። ፀሐይ ስላለ ፊቴን ያጨማድድኩ ነው ማወራችሁ። በጣም ደስ ይላል ፀሐዩ። ከነጋ ፀሐይ አልሞቀኝም፣ ለዛ ነው ፀሐዩን ስለፈለኩት ነውና በርግጥ ፊት ያጠቁራል ይባላል ማለት ነው። አረቦቹ እንግዲህ ፊታቸው እንዲጠቁሩ ካያችሁ ክሬም ይቀቡና ማለት ነው። የኛን ከለር በጣም ነው የሚፈልጉት፣ በጣም ማለት ነው። እኔ ልጅ ነበረች የምሰራባት ያላገባች ልጅ ማለት ነው። እና ልክ ከለሬ ያንቺን ከለር እንዲሆን ነው የምፈልገው ምትለኝ ነበረች ማለት ነው። እና የኛን ከለር ደግሞ በጣም ይቀኑ ነበርኛ። እኛ ደግሞ ፀሐይ ላይ ስንቀመጥ የበለጠ ነው ምን ጠቁረው ማለት ነው። ወደ ርዕሴ ልግባና ለመጀመሪያ ጊዜ አረብ ሀገር ስትሄዱ ብዙዎቻችን ብዙ ፈተና ይገጥመናል፣ ብዙ መከራ ይገጥመናል፣ ብዙ እንግልት ይገጥመናል ምናምን ማለት ነው። እኔ ልንገራችሁ፣ እውነቴ ነው የምላችሁ፣ እኔ ፈተና ይገጠመኝ በአረቦች አይደለም። ፈተና ይገጠመኝ በኢትዮጵያኖች በራሴ ወገን በራሴ ደሞች በራሴ የሆነ እህቶቼ በመላቸው ሰዎች ነው ፈተና የገጠመኝ ማለት ነው። እሱን ላጫውታችሁ እስቲ። ለመጀመሪያ ጊዜ ዱባይ ነበር የሄድኩት ማለት ነው። ሳውዲ ሄጃለሁ፣ ዱባይ ሄጃለሁ፣ ሁለት ሀገር አይቻለሁ ማለት ነው። ያው ከሰዎቹ ጋር ጉብኝትም ወደ እንትን ሄጃለሁ፣ ግብጽ ማለት ነው። 3 ሀገር አየሁኝ እና ከዛ ያው ለመጀመሪያ ጊዜ ቋንቋ አታውቁም፣ ምን አታውቁ። እነሱ ሀ የሚባለው አያውቁም። እንግሊዘኛ በነገራችን ላይ እኔም አላውቅም፣ ግን እንደው ከነሱ ጋር እንኳን ትንሽ በትምህርት ነገር ለመግባባት ራሱ ስትሞክሩ እንግሊዘኛ ምንም ነገር አያውቁም። አንዳንድ አረቦች፣ ሁሉም አይደለም፣ አንዳንድ አረቦች ማለት ነው። እና እኔ ለመጀመሪያ ጊዜ ቢሮ ሄድኩኝ። ያው እዚህ ፕሮሰስ ሲጀምር ሰው ብር ልኮልኝ ነው። ጎረቤት ነበረች እሷ፣ እግዚአብሔር ይስጣትና እሷ ብር ላከችልኝ። ፓስፖርቴን አወጣሁኝ። ከዛ በኋላ ለደላላ የምጨርስበትን ብር ላከችልኝ። በ15 ቀኔ ቪዛ ይመጣ ማለት ነው። በ15 ቀኔ ቪዛ ይመጣ። ከዛ ቪዛዬን ጨራርሼ የዛኔ በቃ ሜዲካል ምናምን ነው፣ ሌላ ምንም አይነት ጣጣ አልነበረም። ይሄ ሄዳችሁ የምትማሩ ሲ ምናምን የሚባለው ነገር የለም የዛኔ ማለት ነው። ከዛ በኋላ ታናስቼ ትኬቴን ተቆረጠልኝ። ታናስቼ ሄድኩኝ፣ ዱባይ ሄድኩላችሁ። ዱባይ ሲሄድላችሁ 3 ቀን ደላላ ቤት ተቀመጥኩኝ ማለት ነው። 3 ቀን ደላላ ቤት ተቀምጬ ከዛ በኋላ ሴትዮዬ የመረጠችኝ ሴትዮዬ መታ ልትወስደኝ መጣች ማለት ነው። የነበርኩት ደላሎች የነበሩት ዱባይ ውስጥ ናቸው፣ ግን ስራ ቦታዬ አቡዳቢ ነበር ማለት ነው። ከዛ ወደ ማታ ጊዜ መጡ። ተነስተን ወደ አቡዳቢ ብንለው በጣም ነው የሚርቀው ከአቡዳቢ ዱባይ የምታውቁ ልጆች ካላችሁ ማለት ነው፣ በጣም ይርቃል። ተነስተን ሄደን ማለት ነው። ከዛ ያው ደክሞኛልን በቃ ደላላ ቤት ብዙዎቻችሁ ወይኔ ቢምቢ ያለ፣ በነገራችን ላይ ቢምቢ በጣም እየተቆናጠጠ ነው። ደላሎቹ በነገራችን ላይ እኛ እዚህ ስንሄድ ማለት ነው እንትን ብለው እንደሚወስዱን አይደለም፣ እንደሚንከባከቡን አይደለም። እዛ ከሄድን በኋላ በቃ ሰው አርጉ ማያዩኝ በጣም ብዙ ደላሎች አሉ። ስለ ደላሎች አንድ ቀን እመጣላችኋለሁ።
እና በቃ ደላላውን ቤት አልተመቸኝም 3 ቀን የተቀመጥኩት ግን በ3 ቀን እንኳን አይደለም እናንተ ከኢትዮጵያ መጣችሁ በአንድ ቀንም ላይ መቻችሁ ይችላልና አልተመቸኝም ቶሎም ሴትዮ የመጣ ወሰደችን ጧት ቁርስ ከበላችሁ ከዛ በኋላ ምግብ አይሰጣችሁ ነበር ታቃላችሁ እኔ ብቻ ይሁን አላቅም እኔ ሳውዲም ሲሄድ ዱባይም ሲሄድ በጣም ይርበኝ ነበር ለምን እንደሆነ አላቅም በጣም እስካወር ድረስ ማለት ነው በጣም ይርበኝ ነበር ግን ወር ካለፈ በኋላ ከዛ በኋላ ምግብ ይዘጋኛል አልበላም ማለት ነው ከዛ በኋላ ሴትዮ መጣ ይዛኝ ሄደች ከዛ ሴትዮ እኔ ቋንቋ አልችልም አይደለ ለደላላዋ አበሻ አለች አብራት መሰራ ምናምን ነገር ብላ ነገረቻት ማለት ነው ደላላዋ ደግሞ ለኔ ተረጎመችልኝ በቃ አብራችሁ መሰሩ ኢትዮጵያኖች አሉ ምናምን ስትለይ ከሰማይ አምላክ ይወረደን ይመስለኝ እግዚአብሔርን እላችኋለሁ በጣም ነው ደስ ያለኝ በቃ አበሻ አለች ስትባል በጣም ደስ አለኝ ማለት ነው በጣም ከዛ ወይኔ በቃ አበሻማ ካለች እኔ እግዚአብሔር አምላክ ይወደኛል በቃ እግዚአብሔር አምላክ ብቻዬን አልጣለኝም በሰው ሀገር በቃ እግዚአብሔር ከኔ ጋር ስላለ ነው ብዬ በቃ ያልጠራሁት ጸሎት የለምላችኋለሁ እግዚአብሔርን አመሰገንኩኝ በጣም ደስ አለኝ በልቤ ነው ማለት ነው ማለት ነው ከዛ ሴትዮዋ ተነስታ ይዛኝ ሄደች ይዛኝ ስትሄድ ማታ ወደ 5 ሰዓት ገባን ማለት ነው እሷ ጋር ብቻ 12 ሰዓት ምናምን ተነሳን ከዛ 5 ሰዓት ገባን ማለት ነው ስራ ቦታዬ ገባን ከዛ ስንገባም አለች አበሻ ከዛ በኋላ ቤተሰቦቼ ጋር አልደወልኩም ነበር ደላላዋ ቤት ስልክ አላገኘንም የራሳችሁ እንኳን ስልክ ቢኖር ሲም ካርድ ስለሌላችሁ በምንም መደወል አትችሉም ማለት ነው ከዛ ስልክ ለላበሻዋ ማለት ነው ቤተሰቦቼ ስለሚጨነቁ ስልክ ይሰጠኝና ለደውል አልኩኝ ከዛ ነገረቻቸው ስልክ ተሰጠኝ ቤተሰቦቼ ጋር ደወልኩ በሰላም ገብቻለሁ ምናምን ብያቸው እነሱን አናግሬ ለምን ሳልገባ ልንገራችሁ እንጂ ልክ እንደገባው ከመኪና ወረደ ልብሶቼ እዛ አስገብተሽ አስቀምጪ ተባልኩኝ ክፍል ውስጥ የልጅቷና የኔ ክፍል አንድ ነው አንድ ላይ አስገብቼ አስቀመጥኩኝ ማለት ነው ከዛ በኋላ ቆሻሻ ጣያለሁ ደክሞኛል በዛ ላይ እርቦኛል በጣም ርቦኛል ከዛ ቆሻሻ ይሄ በፊስታል በጥቁሩ ለኛ አዲስ ነኝ ቋንቋ አላቅም ምንም አላቅም ቆሻሻ ጣይ ተባልኩኝ እንባ ተናነቀኝ ነው ምላችሁ እግዚአብሔርን በጣም እንባ ተናነቀኝ ማለት ነው ማለት እናታችሁ ቤት ስትሄዱ ምን አይነት እንትን እንደሚያሳያችሁ ታውቃላችሁ አሁን በቃ ግርድና ሄዳችሁ ባርነት ሄዳችሁ ሳታርፉ ርቦሻል ወይ የለም ደክሞሻል ወይ የለም ሳታርፉ ቆሻሻ ውጪ ተባልኩኝ ማለት ነው ከዛ ተነስቼ እሺ ብዬ ልጅቷ ናት የምትተረጉመው እኔ ቋንቋ አላቅም በነገራችን ላይ ግን ልጅቷ ቆሻሻ ሂጂና ቆሻሻ ውጪ አለች ከዛ እሺ ብዬ ቆሻሻው አብራኝ እኔ ይዤዋለሁ ቆሻሻው አብራኝ የሚደፋ ቦታ ይዛ ወስዳ ሳይችኝ እዚህ ጋር ነው ሌላ ቀን የሚደፋው እሺ ምናምን ነገር አለችኝ እሺ አልኩኝ ከዛ ለቤተሰቦቼ ስልክ ደወልኩ ከዛ በኋላ ገላይ መታጠብ አለብኝ ታውቃላችሁ ሙቀት በጣም አለ ማለት ነው ገላይ መታጠብ አለብኝ ብዬ ለልጅቷ ማለት ነው ገላ መታጠብ ያላቅም እኔ የት እንደሆነ እኔ የገጠር ልጅ ነኝ በነገራችን ላይ የት እንደሆነ አላቅም ገላ መታጠብ ፈልጋለሁ ስላት ሽንት ቤት ከፍታ እዚህ ታጠብ ያለች ከዛ በኋላ ሙቅና ቀዝቃዛ ውሃ አለ አይደለ ሙቅና ቀዝቃዛ ውሃ አያችሁ የሰው ክፋቱ ለነግራችሁ ነው ሰው በጣም መጥፎ አበሻ ነው የገጠመችኝ በጣም የተረገመች እኔ አላቅም እሷ ልጅ ማለት ነው በሰማይና በመድር እግዚአብሔር ምን እንደሚያረጋት አላቅም እኔ እግዚአብሔር መስገን እግዚአብሔር እዛ ቤት በበደል ከዛ ቤት ወጥቼ እግዚአብሔር ካሳካስ ክሶኛል ማለት ነው ግን በጣም የተረገመች አበሻ ከዛ በኋላ ልብሴ ከኢትዮጵያ ያስቋቸው አዳዲስ ልብሶች ነው ገዝተን ምን ሄደው ልክ አዳዲስ ልብስ ገዝተን ስንሄድ በቃ እናታችን ቤት ምን ሄድ ነው የሚመስለን ብዙዎቻችን አዳዲስ ልብስ ነው ገዛስተን ምን ሄደው ከውስጥ ጃምራቸው እኔ ከውስጥ ጃምሬ አዳዲስ ልብሶችን ይዤ ሄጄ ነበር ማለት ነው ከዛ ልብሶችን ከቦርሳዬ አወጣው ከዛ በኋላ ገባሁኝ ገብቼ ምን ለቀቀችብኝ መሰላችሁ ትኩስ ቀዝቃዛና ትኩስ ያዞራችሁ ነው የምትጠቀሙት እኔ አላቅም ቤት በኩል ይዞር ቤት በኩል ይደፋ ምንም ማቀው ነገር የለምና
ከዛ ትኩሱ ለቀቀችው ማለት ነው ከዛ እንትንም አላልኩትም ይሄ አልሞከርኩትም ቀዝቃዛውና እንትኑ ማለት ነው ዝም ብዬ ስጋበት አቃጠለኝ ማለት ነው ከዛ ጠራኋትና ይሄን ነገር ብታስተካክልኝ ሰላት ምንም ትያለሽ አላለችኝ እግዚአብሔርና ምንም ትያለሽ አላለችኝ ከዛ ምን አደረኩኝ በውስጥ ልብሴ በውስጥ እንትኔን አጠብኩት እየጋለ ማለት ነው እንደዚህ ያበረኩ ከዛ ያው ሙቀት ስላለ እንትን ይላችሁ የለ ዝም ብዬ ውሃ ያስነካው እንደዚህ ዝም ብዬ እኔ ማሽከርከሩን እንዴት አድርጌ ልወቀው ማለት ነው አላወቅኩትምና ዝም ብዬ እንደዚህ ያረኩኝ በቃ መታጠብ አይባልም ዝም ብላችሁ አስነካችሁ ወጣችሁ ማለት ነው ከዛ በኋላ እርቦኛል በጣም እርቦኛል እውነት ለመናገር እርቦሻል ወይ ምግብ ላምጣልሽ ወይም የለም ምንም የለም በቃ በጠብቅ እራት ታመጣልኛለች ብዬ በጠብቅ እግዚአብሔር ግን በሰማይም በመድርም ይጠይቃት እውነቴ ነው ማለት በጠብቅ የለም ከዛ በቃ እንቅልፍ ሊደፋኝ ሆነ እንቅልፍ ሊደፋኝ ሲሆን የትጓ ነው መኝታዬ ሰላት እዛጋ ነው አለችኝ እዛው አንድ ክፍል ነው እዛጋ የሆነ ሸርሸፍ ነገር አምጥታ ይሄው ያንቺ ምትለብሹ ምናምን ብላ ሰጠችኝ ርቦኛልም አላልኳትም አዲስ ናችሁ ተፈራላችሁ ፈራፋት በቃ አበሻናት መጀመሪያ በቃ እግዚአብሔር መላክ እንደወረደ ነገር ነበር በጣም ደስ ያለኝ በቃ ፊቷ ሳያት ምንም አንዳንዴ እኮ ሰው ፊቱ ከፊቱ የሚባል ነገር አለ አይደል ፊቷ ሳያት ምንም ደስተኛ አይደለችም ከዛ በኋላ ለሊት 11 ለምን ለሊት 9 ሰዓት ምን እንነሳው አለች እሺ ያልኳት ከዛ በኋላ ተኛሁኝ ማለት ነው ተኝቼ ራሷ ቀሰቀሰች ለሊት እንደውም የተኛውም አልመሰለኝም ከመቼ እንደነጋው ራሱ አላቅም ግን ባይገርማችሁ እንደራባው ሰው አልሆንኩም እግዚአብሔር እንደው የውስጥ ስለሚያቀው መስለኝ ድብን ያለ እንቅልፍ ወሰደኝ ማለት ነው ድብን ያለ ሲርባችሁ እንግዲህ እንቅልፍ አይወስዳችሁማ እኔ ግን ድብን ያለ እንቅልፍ ወሰደኝ ማለት ነው ድብን ያለ ከዛ ወዳው በቃ ወዳው ነጋብኝ ማለት ነው እንቅልፌም ሳልጠግብ ተነሳውና የዱባይ መስሩ ኮንትራት ቤት መስሩት ልጆች ልታቁት ይችላልላችሁ ዱባይ ላይ ያለው ማለት ነው ከዚህ የትና የት ነው ግቢው የሚርቀው በጣም ርቀት አለው ማለት ነው ግቢው ከዛ በዛ በሌሊት እኔ እንግዲህ ያደኩት ገጠር ውስጥ ነው በእንክብካቤ ነው ያደኩት ችግር እኔ እግዚአብሔር ይመስገን ቤተሰቦቼ ተቸገሩልኝ እንጂ ያናህል እንትና አይቼ አይደለም ያደኩት ከዛ ሌሊት 9 ሰዓት ተነሺ ተባልኩኝ 9 ሰዓት ተነሳው ይሄን ሁሉ ግቢ ታጥበልሽ አለችኝ እንዴት እንደሚታጠብ ሳሙና እንዴት እንደሚደፋ ምናምን እነሱን ስራዎቹን አሳይቺኝ ማለት ነው ሽንት ቤት እንዴት እንደሚታጠብ ግቢ በቃ የፍጋት ጊዜ ፍጋት ነው ታስፈጋችኋለች ከአረቦቹ የባሰች አረመኔ ማለት ነው ከዛ በኋላ ሳሙና ይሄ ኦሞ ነው ኦሞ ትደፋላችሁ ከዛ ትልቅ ይጎማ አለ እሱን ውሃ እየለቀቃችሁ ማጠብ ነው እንግዲህ ዱባይ ላይ ያላችሁ ምታጥቡ ልጆች ታቃላችሁ ብዬ አስባለሁ ከዛ በኋላ እሱ ነጋብኝ በቃ እሱ ሳጥብ ማለት ነው በዛ እንትን እሱ ሳጥብ ነጋ እሷ ደግሞ በጣም ብዙ ልጆች ታቃላችሁ ዱባዮች የሚወልዱት የዱባይ ዜጋ እዛ ቤት የሌለ ህፃናት የለም በሉኝ እኔ በአመት 2 ጊዜ ትውልድ ሴትዮዋ ብቻ አላቅ ህፃናት አለ እሷ ለህፃናቶች ምግብ ትሰራለች ማለት ነው ቁርስ ትሰራለች ከዛ ትምህርት ቤት ምናምን መሸኛው እሷ ናት ማለት ነው ከዛ በኋላ ግቢውን ከጨረስኩ በኋላ ቁርስም ቢ እስቲ ትላንትና ከዚህ መታለች ቁርስ ቢ ታቃላችሁ እልዩንታ አለብን የኢትዮጵያ ሰዎች ማለት ነው እንዴት ራሴ ወስጄ ልብላ በተለይ የገጠር ልጅ ስንሆን በጣም እልዩንታ ያጥቃናል ማለት ነው በጣም እንዴት ቁርስ ብዬ እንዴት ልጠይቃት እንዴት ራባይ ልበላት በቃ ፍረት ያዘኝ ገባችሁ አፈርኩኝ ከዛ እሷም ነይና እስቲ ቁርስ ምን ብላ የለም እግዚአብሔርንም ላታምኑ ትችላላችሁ ግን እኔ ዛሬ እግዚአብሔር አሳልፎኝ በሞገስ አቁሞኛል አኖሮኛል እሷ አላቅም አሁን ያለችበት ሁኔታ አላቅም በርግጥ ከዛ ቁርስ ምን ብላ የለም ምንም ምን ብላ የለም በቃ ንቃይን ትታይ ግቢው እንደጨረስኩ ካወቀች በኋላ ነይ ሽንት ቤት ላሳይሽ ነው አለች ሽንት ቤት ልታጥቢ ሽንት ቤት ላሳይሽ ነው አለች በቃ ሳይ አቅለሸለሸኝ ምናምን ነገር ይሁን እንደ ልወድቅ ነገር አደረገኝ ማለት ነው ከዛ በእናትሽ ልወድቅ ነው አልኳትኝ እንደዚህ ማለት ነው ልወድቅ ነው እኔ በጣም ርቦኛል አልኳት መጨረሻ ላይ በቃ ገነፈለብኝ ታውቃላችሁ ከዛ ከብዝ እኔ አላቀውም አሁን ከብዝ ብዙዎቻችን ኢትዮጵያ ውስጥ አናቀውም ማለት ነው ከብዝና ሻይ አምጥታ ሰጠችኝ ማለት ነው
ሻይ ከዛ ያንን ክብዜ እንደው አገኘው ወይ ብዬ ቅልጥፍ አርጌ በልቼላችሁ ማለት ነው 2 ክብዝ ነው ምናምን ሰጠችኝ ማለት ነው እኔ ምን አቃለው እንግዲህ አረቦች ለምግብ ታጣይላቸውም ብዙዎቻቸው ማለት ነው ከዛ በኋላ ሁሉ ነገር ደግሞ የምትቆጣጠረው እሷ ናት እኔ ይሄን ነገር ማቀው ነገር የለም ከዛ በኋላ ያንን ክብዜ በላውላችሁ ውሃዬን ጥጥት ታርጌላችሁ ሽንት ቤት ላጥብ ሄድኩኝ ማለት ነው ሽንት ቤት አጥቤ 8 ሽንት ቤት ነበር እንዴት እንደሚታጠብ አንዱ አጥባ ሳይችኝ እንደዚህ ነው የሚታጠበው አለችኝ ኦማቹ ተደፋላችሁ ግድግዳ ሳይቀር ነው የሚታጠበው ግድግዳዬን አጥቤ ከዛ በኋላ እነሱን ሲጨራርስ እነሱ ወደ 4 ሰዓት ምናምን ጨራስኩኝ ማለት ነው እነሱን ከጨራስኩኝ በኋላ እንደገና የቤት ጽዳት ከዛ ምን ትለኛለች እኔ ዛሬ ብቻ ነው ማሳይሽ እኔ እነዚህን ስራ እኔ አልሰራም ራስሽ ነው መስሪው ከዛሬ በኋላ አላሳይሽም እያንዳንዱ ራስሽ ወስነሽ ማንንም ስሪ አይልሽም ራስሽ ወስነሽ ምናምን ነው መስሪው በትክክል ካልሰራሽ ብቻ ነው እኔ አንቺ ምናገረው ምናምን ነገር አለችኝ እሺ ጊዜ ልስጥልኝ ምናምን ብዬ በቃ ከዛ በኋላ ቤቶቹን እንዴት እንደሚጸዳ እነሱ ማሳየችኝ ማለት ነው ይሄ የጽዳት ምናምን እንትን የለንም ይያልኩኝ አይደለም ግን ያው ታቃላችሁ ኢትዮጵያ ውስጥ ያለው ቤትና እነሱ ጋር ያለው ቤት በጣም ልዩነት አለው ማለት ነው ከዛ እሺ ብዬ እነሱን ያጸዳሁኝ ምናምን ወደ 9 ሰዓት ሆነ ማለት ነው ቤቶቹ በጣም ትላልቅ ነበር 9 ሰዓት ሆነ አሁንም ለምሳ ተጠራኛለች ብዬ በጠብቅ ከዛ አስለቀሰኝ ወይኔ አገሬ አለቀስኩ ሆድ ባሰኝ እውነቴ ነው ማለት በጣም አለቀስኩ አሁን ለዚህ ነው አረብ ሀገር የሚባለው ለዚህ ነው የራሳችሁ ወገን መያዝንላችሁ የራሳችሁ ወገን ማይራራላችሁ ይሄ ነው አረብ ሀገር ሰዎቹን ያላየዋቸውም እውነት ለምናገር እነሱ ይተኛሉ ለምሳ ነው የሚነሱት እኔ ይሄን አላቀላችሁ ማለት ነው ከዛ በኋላ ምሳሳት ከትምህርት ቤት ልጆቹ ሲመጡ ይንጫጫሉ ምናምን እሷ ምሳ ትሰራለች ሁሌ የምትጠብሰው ሰመክ ነው ከዛ በኋላ ምሳ ተሰጠኛለች ብዬ ብጠብቅ ያው በሷ እጅ ስለሆነ ማለት ነው ብጠብቅ ደግሞ እኔ አላቅም ሰራተኛ ራሱ ወስዶ እንደሚበላ አላቅም አዲስ ነኝ ብጠብቅ የለም ከዛ ስማችን ተዋውቀን ነበር ማታው ነው ማለት ነው ምሳ የለም አልኳትኝ እንደዚህ ማለት ነው እዛ ጋር ሩዝ አለ ከፈለግሽ በእንትን ምንድነው ይሄ ሮ ማለት ነው ይሄ ዘባዲ ከፈለሽ በዘባዲ ቢያልሽ ከፈለሽ ብቻውን ቢያልሽ ነጭ ሩዝ ማለት ነው ከዛ ያው ከራባችሁ ምንም ትበላላችሁ ምንም ነገር ቢሰጣችሁ ትበላላችሁ ገባችሁ ከዛ እሺ ብዬ ሩዙን ወሰድኩኝ ትንሽ የነበረ ያስቀመጠችው ማለት ነው እሱን ወሰድኩኝ እኔ እንትን ነጭ ነገር አልወድም ይሄ እሳት ያነካው ነገር አልወድም ነበር ማለት ነውና አሁን እርጎ ምናምን ኢትዮጵያ ውስጥ ብዙ አልጠቀምም በጣም ነበር የምጠላው ነጭ ነገር አሁን ወተት ምናምን በጣም እንትን አይለኝም ነበርና ከዛ በኋላ ያው ስለራበኝ ግድም ስለሆነብኝ ዘባዲ ወሰድኩኝ ከዘባዲ በሩዝ ጋር ስበላው በጣም ይጣፍጣል ከዛ በሱም በላውላችሁ በቃ ነፍሴ ተመለሰ ታውቃላችሁ በጣም ነፍሴ ተመለሰ እንትኑን ስለበላሁት ይሁን አላቅም ከዛ በኋላ እንደገና ሲመሽ ወደ ምሽት አካባቢ ወደ መግሪብ አካባቢ ምን ታረጋላችሁ ግቢ ውስጥ ይሄ ዘንባባ የሚመስሉ የተተከሉ ነገሮች አሉ ማለት ነው እነሱን ውሃ ታጠጣላችሁ አፈር ታኮተኩታላችሁ ምናምን ነገር ማለት ነው በዚህ ህይወት መታልፉ ብዙዎቻችሁ ልትኖሩ ትችላላችሁ ይጠቅማችኋል ብዬ ነው ይሄን ነገር እግዚአብሔር ትግስ ከሰጣችሁ ከዛ በኋላ ሞገስ ሆናችሁ በከፍታ ያኖራችኋል ማለት ነውና ከዛ በኋላ ማታ መግሪብ ላይ በቃ ምንም ሳታርፉ እረፍት ሳይኖረው ማለት ነው እረፍት የከለከለችን ግን ኢትዮጵያውያን ናት እንጂ ምሳሳት እረፍት አለ ማንኛውም ቦታ ማለት ነውና ከዛ ሳላርፍ ልክ መግሪብ ሳብ ሲደርስ ነይና እነዚህ እንዳለ አፈር ያኮተኮተን የዛ ያው ታቃላችሁ መሬቱ ለማ አይደለም በጣም ደረቅ ነው አፈሩን ያወጣችሁ ወደ ላይ ያወጣችሁ ነው ከስር ዙሪያውን ውሃ መታፈሱት ማለት ነውና እንደዛ ለናረጋለን አለችኝ እሺ ያልኩኝ በቃ እንደዛ እየቀጠልኩ ኢትዮጵያውያን 2 ማድቤት አለ እኔ ያላቀላችሁ በቃ ነገረ ስራ ሁሉ እያናደደኝ ሲመጣ ማለት ነው በጣም ተበድለኝ ነበር ማለት ነው
መበደል ከሷ አንሺ አይደለም በነገራችን ላይ ግን አዲስ ነኝ ቤቷ አላቅ የሰዎቹን ጸባይ አላቅ ምን አይነት እንደሆነ እንጂ እውነት ለመናገር በንግግርም በስራም በማንኛውም አይነት ነገር ከሷ ከልጅቷ አንሺ አይደለም ያው ትግስት አረጋላችሁ ገባችሁ ነገሮቹ እስከምታቁ ድረስ ትግስት ያስፈልጋችኋል ከዛ በኋላ እንደዛ ይያልን ወር ቀጠልን ማለት ነው እየራበኝ ምናምን በቃ እሷ የሷ እጅ ነው የምጠብቀው ቁርስም የሷ እጅ ነው የምጠብቀው ምሳም የሷ እጅ ነው የምጠብቀው ራትም የሷ እጅ ነው የምጠብቀው እሷ ከሰጠችኝ ሰጠችኝ ነው ካልሰጠችኝ በቃ መዋል ነው ማደር ነው ማለት ነው ከዛ በኋላ ወር ከተቀመጥኩኝ በኋላ ለምንድነው ካልሆነ ለሰዎቹ ነገር ቤት እንዲቀይሩልኝ ነው ካልሆነ ደግሞ ወደ ሀገሬ በቃ ልሳፈር ነው ምክንያቱም በራብ እየሞትኩኝ ነው እሰራለሁ ካልበላችሁ በቃ ትወድቃላችሁ ደግሞ በእንተንም ደማነስ አለብኝ መጀመሪያ ማለት ነውና በቃ ያዞረኝ መጣ ገባችሁ ተቀምጬ ስነሳ ያዞረኝ ይሄ የተሽከረከረብኝ መሬቱ ምናምን የተሽከረከረብኝ ሲመጣ በቃ እኔ እዚያው ሀገር መሞቴ ነው አልኩኝና ከዛ በኋላ በቃ ራሴ ማወቅ አለብኝ የሚል ነገር ራሴን በራሴ ማሰብ ጀመርኩኝ ካልሆነ እኔ ቢሮ እንዲወስዱኝ ካልሆነ ደግሞ ሀገሬን እንድታሳፍረኝ ሴትዮዋ ምንም የምታውቀው ነገር የለም ልጅቷ ናት የምትቆጣጠረው ልጆቹ የምትይዘው ምንም የምትለው በቃ ቤቱ የምትቆጣጠረው ይመስለኛል ሰውየው በዚህ ቪዲዮ ላይ መናገር ስለማልፈልግ ነው በቃ ኬዝ አላቸው ምክንያቱም ብዙ ኢትዮጵያኖች ስለሚያሙ ይሄን መናገር አልፈልግም አረብ ሀገር የሄደ ሴት ሁሉ ባለጌ አድርገው ስለሚያዩ ማለት ነው ይሄን መናገር አልፈልግም ለካ እሷ በቃ ቤቱ የተወደደች ናት የተከበረች ናትና ከዛ በኋላ ለምንድነው የሆነ ሰዓት ላይ እንቁላል ከየት እንደምታመጣቸው አላውቅም እንቁላል ተጠብሳለች ያው ልጆቹ ሲመጡ ምናምን የፈለገችው ነገር ታደርጋለች ግን እቤት ውስጥ ምንም ነገር የለም ማለት ነው አሁን ዳቦ ራሷ ስትፈልግ ነው የምትሰጠኝ እንጂ እቤት ውስጥ ዳቦ የለም ምንም ነገር የለም በቃ ራሷ ስትፈልግ ከየት እንደምታመጣው አላውቅም ለካ ቤቱ በጣም ትልቅ አይደለም 3 ማድ ቤት ነው ያለው ማለት ነው ለካ አንዱ ማድ ቤት እዛ እየወሰደች ነው ምደብቃቸው ፍሪጅ አለ የተሟላ ነገር አለው ማለት ነው ከዛ በኋላ አንድ ቀን እግዚአብሔር ሊያጋልጣ ስለፈለገ ሴትዮዋ እንግዳ ልጠራ ነው እዚህ ማድ ቤት ይጽዳ ምናምን አለችና ትልቅዩ ሳሎን አጽድቼው የማላቅ ሳሎን እንዲጸዳ ተከፈተ ማለት ነው ሁሉም ነገር በሷ ነው ያለው ከዛ ተከፈተ ከዛ በኋላ እዛ ቤት ገባለው ዳቦ ፔፕሲ ወተቱ ሁሉ ነገር የማይመጣ ፍራፍሬ ምናምን ለካ እዛ ውስጥ ነው ያለው ምክንያቱም እኔ እንዳልበላ ነው ልጅቷ ማለት ነው እዛ ውስጥ ደብቃቸዋለች ከዛ ፍሪጁ ንጹህ ከሆነ ምናምን ይታጠብ ስላለች ንጹህ ከሆነ ምናምን ብዬ ከፍታለሁ እዛ ነው ለካ እንቁላሉ ማት ያለው ማለት ነው ከዛ ትግስትም ሲበዛባችሁ እኮ አንዳንዴ የራሳችሁን ማትፈልጉት አይነት ጸባይ ሊመጣባችሁ ይችላል እኔ በተፈጥሮዬ ተናጋሪ አልነበርኩም አረብ ሀገር ስንሄድ ግን የሆነ ነገር የሚያናግረን ነገር አለ ከዛ በኋላ ለካ ልጅቷ የምትጫወትብኝ ይሄ ነው የራሴ ዜጋዬ የራሴ ኢትዮጵያዊ የሆነች የራሴ እንደው ተከባብረን ተዋደን ማረግ ስንችል እሷ 4 አመት ነው እዛ ቤት የቆየችው ማለት ነው ከዛ በኋላ እኔ ራሴ እልህ ውስጥ ገባሁኝ ማለት ነው እልህ ገባሁኝ እንደው ፈጣሪ እንደተናገረው ሰው ማለት ነው የዛኔ እንትን የለም ምንድነው ይሄ እንትን የለም ከዛ ያንን ነገር አየሁኝ ማለት ነው ያንን ነገር አይቼ ሰሚራ ወይ ስሟን ተጠቀስኩኝ ለምንድነው ይሄን ነገር የምታረጊው እኔ እህትሽ አይደለም ወይ ለምንድነው ምግብ ስጠይቅሽ ምግብ የለም ልጆቹ በሉ ልጆቹ አለቀ የልጆቹ መክሰስ ነው ትይኛለሽ እኔ እስከሰራው ድረስ እኮ መብላት አለብኝ ምናምን ነው የምግብ ችግር ስላለባችሁ አይደለም ግን ሲርባችሁም በሽታ ላይ ትወድቃላችሁ ማለት ነውና ስላት የመጣ ምግብ ታዲያ ላንቺ ልሰጥሽ ነበር እንዴ እኔ እኮ ነው የሚቆጣጠሩኝ እኔ እኮ ነው እንደዚህ የሚያረጉኝ እኔ እኮ ነው ቶሎ አለቀ ካልኩኝ እኔ እኮ ነው የሚይዙኝ ምናምን ነገር ማለት አመጣች ማለት ነውና እሺ አልኩላችሁና ከዛ በኋላ እስቲ የምታመጣው ምን ደባደብን ከሆነ እንደባደባለን ብዬ ማለት ነው ቦታው አይቼው የለ ሁሉም ነገር የሚቀመጥበት አይቼው የለ ጧት እነሳላችሁና እንደሌላ ጊዜ ወር ከ15 ቀን ተቀመጥኩኝ በኋላ ወር ከ15 ቀን አርቦኛል በቃ ልክ እንደምወድቅ አርቦኛል እኔ እናቴ እዛ ጋር ስላለች እንድሰማ አልፈልግም ምክንያቱም ያለፈ ነገር ቢሆንም እናቶቻችን
በጣም ነው ልባቸው የሚጨነቀው ማለት ነው። እንደዚህ ሳወራ እንዳሰማኝ ብዬ ነው ድምጼን የቀነስኩት ማለት ነውና ከዛ በኋላ እሷ አራራችልኝም አይደለም በቃ ሰዎቹ ምግብ በላች ይበሉና አገር ያሳፍሩኝ ብዬላችሁ ለሊት 11 ሰዓት ነው 9 ሰዓት ትነሳላችሁ ሁሉ ጊዜ 9 ሰዓት ነው ግን ሰዎቹ 11 ሰዓት ነው እንድንነሳ የሚፈልጉት እሷ ግን ሁሉ ጊዜ 9 ሰዓት ነው የምትቀሰቅሰኝ ከዛ በኋላ እነሳላችኋለሁ አይበላልኝም እኔ በጠዋት ምግብ አልበላም በነገራችን ላይ ማለት ነው አሁንም ቢሆን ለሷ ልህልናችሁና ማለት ነው ሄጄ እዛ ማድ ቤት እሄድላችሁና እንቁላሉን ወተቱን ይሄ በጣሳ ነው የሚሸጠው ማለት ነው ወተቱን ዳቦ ይዤ መጣና ሄዳ ተንጋራቸው በቃ እኔ መለህ ያዘኝ ቆርጫለሁ በቃ ሀገሬ ካሳፈሩኝ ያሳፈሩኝ የሚል ነገር ማለት ነው ከዛ ወተቴን በሻይን አፈላለው እንቁላሌን ጥብስ አርጌ እሷን ለማናደድ ጥብስ አርጌ ብልት ዋስባቴ እሺ ሳይ ላይ ብልት ገባ ዝም ብለህ ብዬ ማለት ነው ብልት አርጌላችሁ ወደ ስራ ይሄዳለው ስራ ታውቃላችሁ ኢትዮጵያኖች በተለይ ገጠር ያለው ዳምጤነን ማለት ነው እውነቴ ነው የምላችሁ በጣም ነው የምንሰራ እኔ ስራዬ ማለት ነው እንደራሴ አርጌ ነው የምሰራው ማሾፍ አልፈልግም እግዚአብሔር ጤና እስከሰጠኝ ድረስ ማሾፍ አልፈልግምና ከዛ በኋላ ምግቤን ከበላሁኝ በኋላ ስራዬን እሰራላችኋለሁ ቶሎ ስራዬን ቶሎ እጨርሳለሁ ከዛ ምሳሳት ደግሞ ምን ማድረግ ጀመርኩኝ አሰጠኝም አይደለ ምሳሳት አሳውን ጠባብሳ ሩዙን ሰራርታ ምናምን አይደለ እንትምትለው ፋንታይ ራሴ በቃ በሷ እጅ ምሰጠኝ ነገር አቆምኩኝ ምክንያቱም ክብር ሰጣት አልተከበረችም ልጅቷ በቃ እኔ እግዚአብሔር እንዴት አርጎ እንትን እንዳለኝ ራሱ አላቅም አንዳንዴ እልህ የምትገቡበት ነገር በጣም መጥፎ ነው ጥሩም ነው ከዛ እንዴት እንዳረገኝ ራሱ አላቅም ከዛ በኋላ ምግቡን ራሴ መውሰድ ጀመርኩኝ ማለት ነው ራሴን እየወሰድኩኝ ምግቤን እየበላው ምናምን ከዛ ለሰዎቹ ስለኔ መጥፎ ታወራለች ማለት ነው ስራ ሰራም ተኝታ ነው እንትን የምትለው እኔ በግድ ነው መቀሰቅሳት ቤት አታጸዳም ሽንት ቤት አታጥብም ምናምን ማለት አመጣች ማለት ነው ከዛ ሴትዮ ቋንቋ አላቅማ አንድ ቀን ይሄ ዶርጃ አለ ፎቅና መውረጃ ምናጸዳው ማለት ነው ያው G+3 ስለሆነ ቤቱ እያጸዳው መጣችና ያ ቋንቋ አይከፋኝም ግን አንቺ ስራ ሰሪ አለች ሰሚራ ምናምን ያው ሰሚራ የሚለውና ፖሊስ አምጣልሽ ምናምን ነገር ምትል እኔ እንዴት ብዬ ፖሊስ አምጪ ብዬ በምን አይነት ቋንቋ ልንገራት ለሴትዮ አዎ አምጪ ለማለት በምን ልንገራት በምን አንግባባ በምንስ እንግባባ በመለከት በነግራትም በመለከት አታውቅም ቋንቋ አለች የኔን አማርኛ ይገባት የሷ አማርኛ አይገባኝ ማለት ነው ከዛ ገባኝ በቃ የሆነ ነገር ብላቸው ነው የሚል ነገር ገባኝ ማለት ነውና ከሰውየው ጋር ከዚች ከሰራተኛው ጋር ኬዝ አላቸው ማለት ነው እውነቴ ነው የምላችሁ እኔ ማውራት አልፈልግም ይሄን ማለት ነው ምክንያቱም የራሳችንን ስም ስለሆነ ከዛ ሰውየው መጣ ከስራ መጣና ነገረችው መሰለኝ አልሄን ባሳፍር ኢትዮጵያ ምናምን ነገር ይላል ማለት ነው ኢትዮጵያ ማሳፍራት ኢትዮጵያን የሚያሳፍር እኔ ቢያሳፍሩኝ በዛን ሰዓት ምንም መስሎ አይታየኝም አዎ በሰው ብድር ነው አረብ ሀገር የሄድኩት ዳይን አልከፈልኩም አዎ አውቃለሁ ግን ጎበዝ ነኝ መስራት እችላለሁ ጤነኛ ነኝ ሌላ ቦታ ሄጄ መስራት እንደምችል በራሴ ምተማመን ሴት ነኝ ማለት ነው ከዛ ኢትዮጵያ እነሱ ያው ቋንቋ ይገባታል እናስፈራራት ነው የሚሉት ገባችሁ የኔ ውዶች እናስፈራራት ምናምን ነገር ነው የሚሉት ገባችሁ በቃ በሚገባኝ አይነት ቋንቋ ኢትዮጵያ ነው የምናሳፍራት ምናምን ነገር ይላሉ ማለት ነው ከዛ እኔ ያሳፍሩኝ በሄደም አገሬ ነው አለና ከዛ በኋላ እየቆየን 2 ወር ሞላን ማለት ነው 2 ወር ሲሞላን ደሞዝ አይሰጡም ከዛ እኔ ዝም ብዬ በሚገባቸው እንታለች እሷ ለልጅቷ ማለት ነው እሷ 40 ማለት 40 አመቷ ነው ማለት 40 ሰና ምናምን ያሁንማ ቋንቋ ስለማቅ ነው መገልጽላችሁ የዛኔ ቋንቋ አላቅምና 40 ሰና ናት ምናምን ነገር እና እሷ ደሞዝ ተቀብላ አታቅም ነው በቃ አንቺም እንደሷ መፍቃት አለብሽ ነው እንደሷ መስራት አለብሽ ነው እኛ ደሞዝ ምን ሰጠው ኢትዮጵያ ስትሄጂ ነው ምናምን ነገር ማለት አመጣች ማለት ይሄን ነገር ደግሞ እንትን ያልኩት
በቃ በሚገባኝ አይነት ቋንቋ ማለት ነው። እና ከዛ በኋላ ነው እኔ ኢትዮጵያ ቤተሰቦቼ ችግረኛ፣ እኔ ችግርተኛ፣ ሁለተኛ ነገር ደግሞ እኔ ተባድሬ ነው የመጣሁት፣ የሰው ዕዳ አለብኝ። እሷ እንድትነግራት ነው እኔ እያወራው ያለሁት። በአማርኛ ከፈለገች ይግባ ከፈለጋች አይግባት እያልኩኝ ለሴትዮዋ ማለት ነው። እና እኔ እንደዛ ነው የመጣሁት ምናምን ነገር ምናምን ብዬ እያወራውኝ ነው። ታውቃላችሁ ያው ፊታችሁ ያስታውቃል ምን አይነት ስሜት እናንተ ጋር እንዳለ ማለት ነው። ከዛ ይግባትም አይግባትም ተናገርኩኝ ማለት ነው። ስናገር እንደማይሰጡኝ አይነት ነገር ነው ንግግራቸው። ምክንያቱም እሷ 4 አመቷ ነው ደሞዝ አልተቀበለችም። ስለዚህ አንቺ ከመጣሽ 2 ወር ነው 2 ወርሽ ነው፣ በ2 ወርሽ እንዴት ደሞዝ ትጠይቂያለሽ ነው። ከዛ የመጣች ልጅ እዛው ዱባይ ያለች ማለት ነው። ስልክ የለም፣ ስልክ አይሰጣችሁም፣ መደወል አትችሉም፣ ሞባይል የላችሁም፣ የቤት ስልክ ግን አለ ማለት ነው። ከዛ በቃ ግራ ገባኝ። ማጋ ትደውላላችሁ? ወይኔ አረብ ሀገር በጣም ከባድ እኮ ነው። በቃ የምትነግሩት የለም፣ የምትደውሉበት የለም፣ የምታማክሩት የለም፣ አልቀሳችሁ በጣም ከባድ ነው። ፈተና ማለት በጣም ከባድ ነው፣ በተለይ የአረብ ሀገር ፈተና ማለት ነው። ከዛ በኋላ ሴትዮዋ እንደዛ ስትለኝ ያመጣችኝ ልጅ መጣችልኝ ማለት ነውና እሷ ጋር ለምን አልደውልም የሚል ነገር። ስልኳ አለኝ፣ ስልክ የለኝም፣ ስልኳ አለኝ። ከዛ እቺ ከተኛች በኋላ ለሊት 7 ሰዓት ምናምን ገብቼ ሳሎን ላይ እንድደውል ማለት ነው። ሳሎኑ ራሱ ተቆልፏል። ድሮ የኢትዮጵያ የቤት ስልክ ታውቃላችሁ ቁልፍ ነበረው። ልክ እንደዛ ነው የተቆለፈው እንትኑ ማለት ነው። ከዛ በኋላ በእንትን ማለት ነው የሆነ ቢላ ይሁን ብቻ ስለት ያለው ነገር አግኝቼ ማለት ነው ከላይ እንደዚህ ወደ ላይ አድርጌ ቁጥሮቹን መነካካት ጀመርኩኝ ማለት ነው። እንትኑ ተቆልፏል። ከዛ እግዚአብሔር ይስጣት፣ እግዚአብሔር ሲደርስልኝ ልጅቷ ቶሎ አነሳችልኝ። ከዛ ምርዬ አልኳት እንደዚህ ደሞዝ አልሰጠሽም አሉኝ። ቢያንስ 15 ቀን ከቆየሁኝ በኋላ 2 ወር ከ15 ቀን ከቆየሁ ደሞዝ አልሰጥሽም አሉኝ። እንደገና ደግሞ ዝም ብለሽ ልጅቷ 4 አመት ዝም ብላ ነው የሰራችው፣ እንደሷ ዝም ብለሽ መስራት አለብሽ አሉኝ። ታውቂያለሽ ከራሷ ነው ከልጅቷ ነው የተበደርኩት። ያንቺም ብር እንደማልሰጥሽ አይነት ነው እያወሩ ያሉት እና ምን ይሻለኛል አልኳት። ምን ይሻለኛል ስላት ጥፊ አለች። ጥፊ አለች። ከዛ ልጠፋ ታውቃላችሁ አቡዳቢ ሆኖ አዲስ ቦታ ነው የገቡበት ማለት ነው። አዲስ ሰፈር ነው። በዚህ ብታዩት ጫካ ነው፣ በዚህ ብታዩት ውሃ ባህር ነው ማለት ነውና ታክሲ ምናምን አይገባም። ታክሲ የለም። ሰው የሚንቀሳቀስ አታገኙም። ገና ቤቶቹ አዳዲስ ናቸው። ሰው ብዙ አልገባም። እነሱ መራሱ ወር ነው እዚህ ከመጡት እና የተዋልኩት እኔ ስገባ ራሱ ማለት ነውና ጥፍ ያለች ማለት ነው። ስለዚህ ውድ ቤተሰቦቼ ይሄን ቪዲዮ ብዙ እይታ ካለው ክፍል 2 እቀጥልላችኋለሁ። ጠፋው ወይስ አልጠፋሁም፣ እንዴት ሆንኩኝ እቀጥልላችኋለሁ ማለት ነው። ቻናሌን ሰብስክራይብ ያደረጋችሁ ላይክ ያደረጋችሁ ቤተሰቦቼ ሁኑ። በጣም ብዙ ማጫወታችሁ ነገሮች አሉ። አሁን እኔ ባሳለፍኩት ህይወት እናንተ የምታሳልፉ ልትኖሩ ትችላላችሁ እናቴ ስላለች። ስለዚህ ክፍል 2 እቀጥልላችኋለሁ። ቻናሌን ሰብስክራይብ ያደረጋችሁ ላይክ ያደረጋችሁ ቤተሰቦቼ ሁኑ። በጣም ደስ የሚል ቦታ ነው ያለሁት። አየሩ በጣም ደስ ይላል። በጣም ማለት ነው። ሀገሬን በጣም ወደዋለሁ። ኢትዮጵያን በጣም ወደዋለሁ። የተወለድኩበት ቀይ በጣም ወደዋለሁ። ሰዎቹ በጣም ወዳቸዋለሁ። እናንተም እንደኔ በሰላም ለሀገራችሁ ያብቃችሁና ታሪክ የምታወሩበት ጊዜ ይምጣ። ቻናሌን ሰብስክራይብ ያደረጋችሁ ላይክ ይሄን ቪዲዮ ብዙ እይታ ጠብቃለሁ። ክፍል 2 እቀጥልላችኋለሁ። ጠፋሁ ወይስ አልጠፋሁም ምን አደረኩ?